ኃጢአት አይሻገርብሽ እህል አይቀመስብሽ በዚህ ገዳም የተቀበረ አይከሰስም አይወቀስም። እንደምትመለከቱት ሰቋር ዋልድባ ተብሎ የሚጠራው ገዳም በክረምት ይህንን የመሰለ ከፊል ገጽታ አለው። ዋልድባ አርማደጋ ተብሎ በሚጠራው ቦታ ውስጥ 3 ገዳማት አሉ። እነዚህም አብረንታንት ዋልድባ፣ ሰቋር ዋልድባና ዳልሽህ ዋልድባ ይባላሉ። እነዚህ ገዳማት ቁጥራቸው 3 ይሁን እንጂ ፍጹም ልዩነት የሌላቸው በአንድ ዋልድባ የሚጠሩ አንድነታቸው እጅግ በጣም የጠበቀ ነው። የዋልድባ መሬት ስፋቱ ከአንድ ወረዳ በላይ እንደሆነ የሚነገርለት ዙሪያውን በወንዞች የተከበበ እጅግ በጣም አስደናቂ ገዳም ነው። ዋልድባ በኢትዮጵያ ካሉ ገዳማት መካከል የመጀመሪያው ገዳም ሲሆን የተመሰረተውም በ485 ዓመተ ምህረት ነው። ዋልድባን ገዳም የመሰረተው ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑ እጅግ በጣም ያስደንቃል። የቦታው ቃል ኪዳን ኃጢአት አይሻገርብሽ እህል አይቀመስብሽ በዚህ ገዳም የተቀበረ አይከሰስም አይወቀስም የሚል በመሆኑ በዚህ ቃል ኪዳን መሰረት ታዲያ በዋልድባ ገዳማት በቀን ከ4 በላይ አስክሬን ይቀበራል። አንዳንድ ገዳማትና አድባራት ደግሞ የቦታውን አፈር በመውሰድ ባሉበት አካባቢ መቃብሩን ይረጩታል። ታላቁ የዋልድባ ገዳም ሲነሳ አባታችን አቡነ ሳሙኤል ዘዋልድባም አብረው ይነሳሉ። ለምን ቢሉ አባታችን አቡነ ሳሙኤል ዘዋልድባ የዋልድባን መሬት በእጃቸው መዳፍ ከፍ አድርገው አስባርከውታልና። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ወገኖቼ በኢትዮጵያም ያላችሁ በስደትም ያላችሁ ይህን ታላቅ ቦታ ለመርገጥ እግዚአብሔር ይፍቀድላችሁ። የመጣች ስለሆነች እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መየታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ጥሩ ነው እንግዲህ ጥያቄያችሁ ጥሩ ነው። ዋልድባ በነገራችን ላይ ያንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ላይ ነው መርዝ የነሰነሰበት ነግረነዋል። አሁን ያለበት ምክንያት ከመሬት ተነስተን አይደለም። ምክንያቱም እሸቱ ሴትዮዋ ስታመጣው እዛ ማደር ስለማይቻል አባቶች የውግዘት ቃል አሳርፈውበታል። ማዶ መተህ እደር ብለን እኛ ሲያድር ነግረነዋል። ቁጭ አድርገን እንግዲህ እንደርሰውት ፊት ለፊት አድርገን ነው የነገርነው። ዋልድባ ሴትዮዋ ለገንዘብ ብላ ካሁን ቀደም ብዙ መከራ ደርሰበታለች። በዋልድባ ገዳም የሴት ገዳም የደናግል ገዳም በየወሩ በየሆነ ስያሜ ትሰጠዋለች። ብዙ ታርጋ ነው የምትለጥፍለት እና የሴት ገዳም እንዳልሆነ እንኳን የሴት አንስት የከብት አንስት መድኃኔዓለም ራሱ በማይታበል ቃሉ አይሻገርበት ብሎ ያስቀመጠው ቦታ ትልቅ የቅድስና ቦታ ነው። ኃጢአት አይሻገርብሽ ላይ ቀልብሽ ሲል ሴቶች እንዳይሻገሩበት በጽኑ ውግዘት አስቀምጧል። እሸቱን ይሄን ሁሉ አንስተን ነው የነገርነው። እባክህ ታሪክ እንዳታበላሽ። ምክንያቱም ዋልድባ እንግዲህ በጽሁፉም ላይ ገልጸናልና እንደው አንድ አባት ነው ያጻፉኝ። ዋልድባ ልጅ የኔ ሐሳብ ይሉ ዳኛ የለውም ራሱ ዳኛ ነው። ምክንያቱም ካሁን በፊት ተደፍሮ ያውቃል። ካሁን በፊት የደፈሩትን እየመታ ነው የሚሄደው። ዋልድባ ራሱ የራሱ መሳሪያ ያለው ስውር መቅሰፍት ራሱ የማይታይ መሳሪያ ያለው በዚያ ነው እየጠረገ ያስወገዳቸው እንጂ ብዙ ዋልድባን ያልሞከረው ያልፈተነ የለም። እሸቱን ደግሞ ያመርገም ያመቅሰፍት እንዳይደርስበት ቁጭ አድርገን ነግረ ነው። እንደውም እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጥኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ከኛም አልፎ ተርፎ በጣም ከሚገርመው ነገር አባቶቻችን አብረታንት እነሱ እዚያው ለስራ ለተልኮ ለማህበር ተልኮ አዲስ አበባ ሄደው ያንን ቪዲዮ ሲያዩ ገርሟቸው በጣም ተጸጽተው ሄደው ጠይቀውት ነበር። በእናንተ ሚዲያ አስተላልፈዋል። በእርሶት ሚዲያ ሲያስተላልፉ ዋልድባ የሴት ገዳም የሚባል ነገር የለም፣ ይሄ ስህተት ነው፣ የታሪክ ብልሽት ነው፣ ለገንዘብ ማሰባሰቡ ተብሎ የሚደረገው ነገር ታሪክ ያጠፋል። ምክንያቱም በሆነ ስህተት በሆነ አጋጣሚ ታሪክ ይቀየራል። የዋልድባ ታሪክ ደግሞ ምንድነው? ለምሳሌ ጳጳሳት ፓትርያርኩ ቢመጡ ዋልድባ ላይ እንደገቡ ስጋው ደም መቀበል አይችሉም። ጳጳሱ እንግዲህ ጳጳስ እንኳን የራሱ ሕግ አለው። ለምን ቢባል ከገቡ በኋላ 40 ቀን ቋርፍ መጨበጥ አለባቸው። ስምረት አበው ከአበው ልጅነት ከአበው አንድነት መቀላቀል አለባቸው። ይሄ ሕግ ነው።
ማንም የማይደፍረውን ህግ ነው ያበላሸው ማለት እንደ ድራማ ነው ሰርቶበት ሄደ። በተለይ አሁንኛ በጣም ያዘነውኛ ያንን ነገር ሁሉ ሲቀርጽ ቢያሳየንስ አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማህበር ያላለቀሰ መነኩሴ የለም። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛን የገረመን። እነሱን ሰራሱ ወስዶ እንዴት እንደሸወዳል እኛ እንደሸወደን እኛ እንዳታለል እነሱን ማታሏቸው። ምክንያቱም ምንድነው ያታላቸው? በርሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብሎ አባቶች አስተላለፉ። በየትኛው መንገድ ገፍቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ብለህ ለልማት ብለን ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። እሱ ነው የሚጠራቸው። ምክንያቱም በዋልባ አይነ ነው የመጣው። ዋልባ ማንም ያልደፈረው እሱ ታሪክ ቀይሯል። የዓለም ሕዝብ ይቃወመዋል። ኦርቶዶክሳውያን ለምን የሚል ጥያቄ ያነሱበታል። ምክንያቱም ብዙ ዓለም ብዙ አብዛኛው ዓለም ያውቃል። እንግዲህ የማያውቁት እንዲደናገሩ ነው ያን የለቀቀው እንጂ ዋልባ የሴት ገዳም የሚባል ነገር ፈጽሞ እንደሌለ ይታወቃል። ዓለም ያውቀዋል። ምክንያቱም ስርዓት አበው ህግ አበው እያስቀመጠ ነው። ራሱን ነው የተከላከለ ኮሸቱ ምላሽ አልሰጠም። በዚህ በዋልባ በለቀቀው ቪዲዮ ምናምን ላይ ሙሉ ምላሽ አልሰጠም። ራሱን ግን አድኗል። ራሱን ተከላክሏል። እኛን አባቶች ደግሞ እንደኛው ነው አታሏቸው ነው እኛን አታሉን እኮ ነው። አይቀረጽም ነው ርዕስ ነው እንዴ ለእናንተም እኮ ፕሮጀክት ልለቅላችሁ የሆነ ነገር ገቢ ማሰባሰቢያ ላደርግ ይሄ ላደርግላችሁ ብሎ አታል መስሎና ነው። ያን ታሪክ ደግሞ ቀጥታ ተቀርጾ ከዓለም ጆሮ ሊደርስ ነው። ከመመናን ከኦርቶዶክሳውያን ጆሮ ሊደርስ ነው። ለምሳሌ ዋልባ እንዴት የሴት ገዳም አዲስ ምዕራፍ ነው። ይሄ አዲስ ነገር አዲስ ግኝት አዲስ ነገር ነው። ስለዚህ እንዴት ከኦርቶዶክሳውያን አእምሮ ሲደርስ ዋልባ የሴቶች ገዳም የሚለው ነገር ከየት መጣ የሚል ጥያቄ ይመጣል። ስለዚህ ያንን ነገር ነውር ነው ባክታዋል ነው። ስለዚህ ምንድነው ያለን? አይ ከመጣው አይቀር ከደከምኩ አይቀር አለ። እስኪ ያለውን ታሪኩን እውነታውን ነገሩን ለእናንተም ፕሮጀክት አንዳንድ ነገር የሚያስፈልጋችሁን ገዳሙን ላስተዋውቀዋል። አሁን ከገንዘቡ ላይ አይደለም እኛ ትኩረት ያደረግነው ተቀርጸናል። አሁን ብዙ ቆርጦ ነው ያስቀረው። ብዙ ነው የተቀረጸው የነበረው ብዙ ንግግር ነበር፣ ብዙ ቀረጻ ነበር። እሱን ቆርጦ አስቀርቶታል። ለምሳሌ አቡነ ሳሙኤል ቤተክርስቲያን ላይ የተወሰኑ ሴቶችን ጠራን። እነሱ በምዕራብ እኛ በምስራቅ አካባቢ ሆነን ተቀረጸ። ስንቀረጽ አባታችን እውነቱን ነግረውታል። አደራ ልጅ በዋልባ ህግ የሴት ገዳም ብለህ እንዳታስተላልፍ፣ በዋልባ ስርዓት በዋልባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንትንም እንደምሳሌ አንስተን አናግረናል። ምክንያቱም ሰቋርም አብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉ እስከዚህ ድረስ ተነግሮታል። እሺ ብለን እንሄድ እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ስለዚህ እሸቱ እኛን አይደለም ያታለለው ራሱን የተታለለው። ይሄን ሁሉ ግዙፍ ማህበር አታሏል፣ ግን ራሱን የተታለለው ነገ ዋልባ አምላክ ዋጋ ይከፍለዋል፣ ዋጋ ይሰጣል። ምክንያቱም አዝነናል። ብዙ ነው ያለቀሱ አባቶች። አሁን እዚህ ለምሳሌ ዛሬ ይሄ ብቻ አይደለም ማህበር ያልተሰበሰበ ማህበር አለ። ደግሞ ሌላ በባለፈው መጥቶ እሸቱ እንደዚህ አድርጎ ቀርጾ አታሉ እንደሆነ ደግሞ ዛሬ ምን እናውቀው ነው ብሎ ብዙ አብዛኛው ማህበር አልመጣም እና ትልቅ ስህተት ነው። ምክንያቱም ሳያውቅ ቢያደርገው ችግር የለም፣ እያወቀ እየነገር ነው ያደርጋል ነገር። እኛን ይሄ ሁሉ ማህበር ተሰብስበን አደራ ያለ ሰው የሰው ልጅ አእምሮ ያለው ሰው ጨውና በርበሬ አደባልቆ በጣም የሚለይ ሰው በጆሮ ሰምቶ ባይኑ አይቶ እንግዲህ ኪዳነ ምሕረት እናቶች እዚህ እንደማይመጡ እዚህ ቤተክርስቲያን ታች እዛ ማዶ እንደሚቀሩ ሁሉ አይተን እዚህ እኮ ብዙ የተቀረጸ ነገር ነበር። አባቶች እንደዚህ ተሰባስበን ቤተክርስቲያናን እየዞርን ሙሉ ቀረጻ ነበር፣ ብዙ ነገር ነበር። ያን የት እንዳጠፋው እንግዲህ አላወቅም። ስለዚህ ለምን አደረገ? ምክንያቱም እሱ አሁን አንድ ሰው አይደለም የሚገድለው፣ ትውልድን ዓለምን ነው የሚገድለው። አሁን ይሄ ነገር ወረርሽኝ በሽታ ነው። ይሄ ዳልሻ ላይ የተከሰተው ወረርሽኝ በሽታ ይሄ አደገኛ ቫይረስ ነው። አሁን ወደ ሰቋርም ወደ አብረታንትም ይዛመታል ለሚባል ዳልሻ ላይ እናቶች መብት ካላቸው ከተፈቀደላቸው የሴት ገዳም ከተባለ ዳልሻ ዋልባ ነው፣ ሰቋርም ዋልባ ነው፣ አብረታንትም ዋልባ ነው። ስለዚህ ከዚያም እናቶች ለብቻቸው ተገንጥለው ለመኖር ምን ምክንያት ከዚህ ላይ ምዕራፉ ተጀምሯል።
ያንን ነገር ሁሉ የሚያነካክ ጎዳ እኮ እናውቃለን። ምዕመናንን ህዝበ ክርስቲያን በሙሉ እንደሚጎዳ እናውቀዋለን። ግን ግድ ሆነብን። የኛ ዝምታ ለህዝቡም ጥሩ አይደለም፣ ለኛም ጥሩ አይደለም ብለን ለዚህ ነው ሳንወድ በግድ በዚህ ሱባኤ አሁን ሱባኤ መግቢያው ነው እንግዲህ ክረምት ሱባኤ መግቢያችን ነው። ግድ ሆነብን ነው በጭንቅ ነው የመጣ ነው ወደዚህ። ይሄ ምንድነው የህዝቡ ጩኸት ነው እንጂ እንታ አባቶቻችን ዝም ብንልም እንችላለን እኮ እኛ በነፍስ አንጎዳም አንሆን እንጂ በነፍስ በስጋ ነው የምንጎዳው። እና በትክክል ነው በጥቅም ነው በገንዘብ ነው ሁሉ ጭቅጭቅ ሁሉ ንትርክ የመጣው እንጂ ሽፋኑ ምንድነው ሃይማኖት ነው። ይሄ ብድግ አድርገው ያመጡት ነው እንጂ 9 መለኮት 3 አማልክት ጸጋ የሚባል ነገር ምንም የምናውቀው ነገር የለንም። ከመጣን ጀምሮ እኮ በቃ ከ30 ዓመት በላይ አድርገናል። እንግዲህ ያየነው አዲስ ሃይማኖት የለም። ያየነው ቤተክርስቲያን ስርዓተ ቤተክርስቲያን እንዳይ እንደመጣንበት ነው። ተምረን የመጣ ነው። ገዳም ሄደን ሃይማኖታችንን እናጠነክራለን እንጂ እንዴት መናፍቃን እንሆናለን? መናፍቃን ናቸው ማለት እንዴት አይነት ድፍረት ነው? ቤቱ ራሱን የቻለ እኮ ትልቅ ቤት እኮ ነው። ስንት ሊቀ ጳጳሳትን ያፈራ ቤት እኮ ነው። ቤተክርስቲያንን የሚመሩ አባቶችን እንዴት አይነት ድፍረት ነው? እነሱን እኮ ነው የሚሰሩት እኮ ከ11 በላይ እኮ ሊቀ ጳጳሳት አሉ እኮ ሲያስተዳድሩ ነበሩ። ያረፉም አሉ በህይወት አሉ። እነዚህ እኮ የመጣች ስለሆነች እሸቱንም ይዘው ትሞታለች። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መቤታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። መለሰ ስመ ክርስትና ወልደ ገብርኤል ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳ ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀይ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ። ስለ ዋልባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራልህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ደንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን በየትና ወዴት አድርገን ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው የዋልባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። መዘጋ ወይም ደግሞ ወደ እንጀራ ቤት ይወጣሉ። በዛን ሰዓት አገልጋይ ስላልነበረ ያው ከቤተ ጣማ ማህበርም እነዛ ሁለቱ ከገቡት እስከ ካህናት ነበሩና ወደ ቤተ መቅደስም እየገቡ የሚያገለግሉበት ሁኔታ ነበር። ትስልስተ መለኮት ወይም ሶስት መለኮት
አብ ራሱን የቻለ አምላክ ነው፣ ወልድ ራሱን የቻለ አምላክ ነው፣ መንፈስ ቅዱስም ራሱን የቻለ አምላክ ነው የሚል እሳቤን የያዘ አስተምሮ ይዘው የመጡት ከየት የተቀዳ ነው ይሄ? እንደው እንግዲህ ራሳቸው ያውቃሉ፣ ግን አስተምሮ የመጣ የዛን ጊዜ ነው ይባላል። መጽሐፍም ስላሉኝ ነው። አዎ መጽሐፉን እንግዲህ መጽሐፉ ምን ይላል? እሺ ከዛን ጊዜ በኋላ እንግዲህ በመጽሐፍ ገልጠውታል። ለብዙ ዘመን ከ100 ዓመት በላይ ገዳሙ ላይ በዚህ የተነሳ ብዙ ጭቅጭቅ፣ ብዙ ሁከት እንደነበረ ያው ይታወቃል። አባቶቻችን በብዙ ፈተና ውስጥ አልፈዋል። ውስጥ ለውስጥ ነበር አስተምሮን ሲያራምዱት የነበረው። በዚህ ምክንያት ማህበሩ ተበትኖ ሲመለሱ ነው ይዞት የመጡት ማለት ነው እንጂ ዋልድባ ላይ የኑፋቄ ትምህርትም አልነበረም። በጌታችን በኢየሱስ ክርስቶስ ፈቃድ የተመሰረተ በቀናች ሃይማኖት በስርዓተ ገዳም በስርዓተ ገዳም ለዘመናት አባቶቻችን ገዳማችንን ጠብቀው ያቆዩበት ሁኔታ ነበር የነበረው እና ከጊዜ በኋላ ግን የቤተ ጣማ ማህበር እየተዳከመ ሂዶ ማህበሩ ተበትኖ ቦታውን ለቀው ከሄዱት መነኮሳት መካከል ሁለቱ ይዘውት የመጡት የኑፋቄ አስተምሮ ነው የሚል ነው እኛ የምናምነው። ከዛም በኋላ ያው ከጊዜ በኋላ እንደውም ቤተ መቅደስ ላይ እንግዲህ አንዲት ቤተክርስቲያን ናት። ታምረ ማርያም ሲነበብ በስመ አብ ወወልድ ወመንፈስ ቅዱስ ይሉና ዝም ነበር የሚሉት እና በዚህ የተነሳ ይባርኩልኝ አሐዱ አምላክ በል ይባል ነበርና አሐዱ አምላክ በል ዝም ሲል ይባርኩልኝ እስከ ማለት በትር እስከ ማንሳት የደረሰበትም ጊዜ እንደነበር አባቶቻችን ይነግሩናልና አሐዱ አምላክ በሉ በስመ አብ ወወልድ ወመንፈስ ቅዱስ ይሉና አሐዱ አምላክ አይሉ ቤተ ጣማ ክርስቶስ አንድ ቤተክርስቲያን ስለምናገለግል ማለት ነው። አሐዱ አምላክ የሚለውን ቅድም ተሰለስተ ስላሉኝ ሰለስቱ አምላክ ነው የሚሉት ማለት ነው። እንግዲህ አብ ወልድ መንፈስ ቅዱስ ተብሎ በከዊን አንድ የሚያደርግ አሐዱ አምላክ ካልተባለ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ ወደሚያስብል ያስሄዳል ነው። ወደ 9 አካላት ወደ 3 መለኮት ያስኬዳል ያስብላል ነው። ያስብላል ስለሆነ አሐዱ አምላክ ነው። እንግዲህ ናምን በአሐዱ አምላክ ዘአሐዱ ሰለስቱ ዘሰለስቱ አሐዱ ስለምንል ማለት ነው። 3 ሲሆኑ አንድ ሲሆኑ 3 እያልን ስለምናምን እንደዛም የደረሰበት ይሄ የሚሆነው በአንድ ቤት በራሳቸው ሰሞን ያገለግላሉ። በአንድ ቤተ መቅደስ ላይ ሆነን ቅዳሴም የራሳቸው በሳምንት ነው። እነሱም በሰሞናቸው ይቀድሳሉ፣ እኛም በሰሞናችን እንቀድሳለን። እነሱ ማለት ነው በሳምንት ማለት ነው። በሳምንት አንድ ቀን ሳምንቱን ሙሉ እነሱ ያገለግላሉ እስከ እሁድ። አዎ እኛም ደግሞ ከሰኞ እስከ እሁድ ደግሞ እነሱ ሲያገለግሉ እነሱ ሲቀድሱ እናንተ ታስቀድሳላችሁ? የኛ ማህበር አያስቀድስም። እሺ ማይጠንትም እናንተ ስትቀድሱስ የነሱ ማህበር መጥቶ ያስቀድሳል? ይመጣሉ። ግን እኛ ይሄ ሃይማኖት ስለዚህ ቂም ያዛችሁ እናንተ ናችሁ። ሀዘን አለ። ምን አለ? በአንድ ቤተ መቅደስ ላይ ሌላ ሃይማኖት ካለው ጋር እናገለግል እነሱ አንድ ናችሁ ብለው የእናንተን መተው እያስቀደሱ እየቆረቡ ከሆነ ልዩነት የለም ማለት እኮ ነው። አለ እንጂ አሁን እኛ በእኛ ቅዳሴ እነሱ አይቆርቡም። እሺ ዞሮ ግን እየተመሳሰሉ ነው የሚኖሩት። በዚህ በግልጽ ትስልስተ መለኮት ወይም 3 መለኮትን ያስሄደናል ወይም እናምንበታለን ቢሉ እኛ አይደለም የምትከራከራቸው ቤተክርስቲያን ናት። ስለዚህ እያስመሰሉ ሃይማኖቱን እያስፋፉ ገዳሙን ለማጥፋት ነው ብለን ነው የምናስበው። እኛ የምናምነውም እንደዛ ስለሆነ ስለዚህ ማንኛውንም ነገር የኑፋቄ አስተምሮም እንደሌለባቸው በውጫዊ እንትናቸው ይሰብካሉ። ውስጥ ለውስጥ ግን ሃይማኖትን እያራመዱ እንደተባለ በ2005 ዓ.ም እኮ ይሄ መጽሐፍ ጉዳዩ ግን ግለሰብ ይሁን ተቋም ይሁን ገዳም ይሁን ስላላወቅ አጣርተን መፍትሄ እንሰጣለን በሚል ያስተላለፈበት ዋናው ምክንያትም ይሄ ነው። የሚሰራው ስራ ውስጥ ላይ ያለው ነባራዊ ሁኔታና የሚናገሩት ንግግር አንድ ስላልሆነ ችግሩ ሳይፈታ ለዘመናት ቆይቷል። ቅድም አባቴ ጣማ ክርስቶስ ወደ ብሔር ሁሉ ወስደውት ነገሩ ትንሽ ጡዞ ነበረ ብለዋል። ቤተ ምናስ ያሉት አባቶችና ቤተ ጣማ ያሉት አባቶች ከየት የመጡ ደግሞም እንደ አባት በተለየ ደግሞ ዋልድባ እንደገባ ሰው ማንነት መጠየቅ ልክ ባይሆንም ግን ከተነሳ ደግሞ ማጥራቱ ተገቢ ነው። ቤተ ሚናስና ቤተ ጣማ የምር እንደው እኛ ገዳማውያን ስለሆን ጸቡን በእምነት ስም እናድርገው፣ ምክንያቱም መጣያ ምክንያቱ ሃይማኖት ቢሆን ያምርብናል በሚል ታስቦ ነው እንጂ ሐሳቡ ጸቡ ከውስጥ የፖለቲካ ነው የሚል ደግሞ ዱምዱምታ ሰማለሁ። ጉምጉምታም ሐሳቡ የእምነት መሸፈኛው መጣያ ምክንያቱ እኛ በፖለቲካ ብንጣላ አያምርብንም። አንተ እንዴት ቤተ ጣማ ውስጥ ቤተ ጣማ የፖለቲካ ሆነ ላለመባል ቤተ ጣማ የእምነት ጥያቄ አነሳ። ቤተ ምናስም ደግሞ በነገራችን ላይ መጽሐፉ ሙሉውን ሳነበው የተወሰነ ክፍሉን ባነበው ደስ ይለኛል፣ ጊዜ ለመቆጠብ ነው እንጂ መጽሐፉ በምንፍቅና የሚከሰው ቤተ ምናስን ደጋግሞ መጽሐፉ መጨረሻ ላይ በዚህ መጽሐፍ ካልታረሙና ይሄም መጽሐፍ
የሚሰጠውን ምክር ካልተቀበሉ ቀጥሎ ቤተ ምናስ ውስጥ ያሉ አባቶች ውጭ ካሉ ከኦርቶዶክስ ውጭ ካሉ በምንፍቅና ሕይወት ስም ሁሉ ጠቅሶ ከነማን ጋር እንደሚውሉ እናውቃለን። አዲስ አበባ ጎንደር እንደማን ጋር እንደሚገናኙ እንደሚመክሩ እናውቃለን ይላል። ይሄው በቤተ ጣዕማ ተጻፈ የተባለው ማለት ነው። ስለዚህ መጓተቻ ምክንያቱ ሃይማኖት ይሁን እንጂ ምክንያቱም ሁለታችሁም ማህበሩ በሃይማኖት ብትኖሩ ስለሆነ ነገሩ ግን የፖለቲካ ነው ደግሞ የሚለው አለ። አጥሩልኝ ይሄን። አመሰግናለሁ። እኔ ዙሮ ሰው መጽሐፍ ሲጽፍ መቼም ራሱን ኮኖ ነው የሚጽፋል ብዬ አላስብም። ለዘመናት የነበረ ቅሬታ እንደነበረ ካመጣጡ ጀምሮ ታሪክ ያለው በመጽሐፍ የተጻፈ እንደገና ሲኖሩበት የነበረ ህይወት መኖሩ እኛ በመረጃ አቅርበናል። ቤተ ጣዕማ ክርስቶስ የኑፋቄ አስተምሮ ይከተላሉ ስንልም ዝም ብለን ልብ ወለድና ከምንም ነገር ላይ ተነስተን እንዳልሆነ በመጽሐፍ ተመርኩዘን አሳይተናል። እንግዲህ አንድ ሰው እንዲህ ነው ለማለት በጭም የተጨበጠ ወይም የቃል ምስክርም ይሆን ወይም ደግሞ በእጅ የተጨበጠ የወረቀት ምስክርም ሊኖር ይገባል ብዬ አስባለሁ። በእነሱ በነገሮት ላይ የዚህ ጥንተ አብሶ አለባት ከሰማይ አልወረዳችም ብሎ መናገር መጽሐፍም የማይስተሰረይ ክህደት ነው የሚለው እናንተ ነው። መጽሐፉ እናንተ እንደምትሉ አድርጎ ነው የጻፈው። ያ መጽሐፍ በዚህ መጽሐፍ ላይ እንዲህ ብለው የጻፉት የሚል ነገር የለውም። እኛ ሊቃውንት እንዲህ ብለው የሚናገሩ አሉ እኮ ነው መጽሐፉ ሐሳቡ አይደል? እሺ ከላይ እኮ የመጣበትን ሐሳብ እንግዲህ ሊቃውንት ጉባኤ ማለት እንደተባለው ቅድም ገልጸናል። ኢትዮጵያ የምትመካባቸው በቤተ ክርስቲያኒቱ መዋቅር ስር ያሉ ሃይማኖታዊ ጉዳዮችን መርምረው አጣርተው የሚወገዘውን የሚያወግዙ እንደገና ደግሞ የሚስተካከለው የሚያስተካክሉና የሚያርሙ ናቸው። ይሄንን ምናልባት መነጋገር ካለብህ እሺ ሊቃውንት ጉባኤ የሚሰጡበት ይመስለኛል። እጠይቃለሁ። ሐሳቡን ግን መድገም ፈልጌ ነው። ምክንያቱም አሁንኛ አጽኑልኝ። ምን ይላል መሰሎት? ገብቶኛል። ከዚህ ወጥቶ ይላል ከዚህ ወጥቶ ከላይ ካልነው ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን የሚለው እነሱን አይደለም። ከዚህ ወጥቶ የሚለው ከላይ ሲንደረደሩበት የመጣው ነው። ከላይኛ ያለው ትክክል ነው አለ እኮ ከላይ የመጡበትን ከዚህ ወጥቶ ያሉት ከላይ ስለመቤታችን ጥንተ አብሶ እንደነበር በመናም ከላይ ተናግሯል። እሱ ተስማማን። እሱም ትክክል ነው ተናገረበለው። በኋላ ከዚህ ወጥቶ ከሰማይ አልወረደችም ማለት ክህደት የማይሰራ ኃጢአትም ነው ብለው የራሳቸውን አቋም የገለጹበት ሁኔታ ነው። የነሱ አቋም ነው ይሄ ነው። አዎ እንዲህ የሚሉ ሰዎች መሳሳት ብቻ ሳይሆን ድፍረትም ነው ብለው ሰዎችን አይደለም የወቀሱ። እንዲህ አለ ማለታቸው ስጋ አልለበሰችም ከሰማይ አልወረደችም የሚለው ነው። በነገራችን ላይ በጣም ጥልቅ የሆነ እይታን የሚፈልግ ነው። እንዲህ በእኛ ሃይማኖትን ትምህርት በደንብ አድርገን ጉባኤ ያላደላደለ እንትን ምን ነው የሚዳሰስ ነገር አይደለም። አባቶቻችን የሊቃውንት ጉባኤ ምሁራኖቹ በደንብ አድርገው አመሳጥረው ምን ለማለት ተፈልጎ ነው ምን ለማለት ታስቦ ነው የሚለውን መሰረት አድርገው ነው ይሄን መጽሐፍ ያወገዙት። ስለዚህ የሐሳቤን ብቻ እዚህ ያሳርም። ምክንያቱም ከኔ ጋር እኮ ጉዳዩን እየተረዳው ሊሄድ የሚችል ተመልካች ስላለ እኔ ከኔ የተሻለ ነው የሚረዱት ይገባኛል። ግን ደግሞ ከኔ ጋር እኩል ደግሞ መረዳት የሚፈልጉ ሰዎች አሉ። አሁን እንዲህ ነው መባል ያለበት ነው ያሉት ነው እያሉኛል እቺን እንጂ እንዲህ አለ ማለት ስህተት ነው ብለው እያረሙ አይደለም ነው። እኔንም አግኝተውኛል ሐሳቤ እውነት ነው። በጣም ጥሩ። የነሱ ሐሳብ ጥንተ አብሶ ነበረባት ከሰማይ አልወረደችም እንደገና ደግሞ የነጻቸው ከብስራት በኋላ ነው ብሎ መናገር ከዚህ ወጥቶ የሚሉት ከላይ ሲናገረው የመጣውን ነው። ከዛ በተረፈ ግን ስጋ አልለበሰችም ከሰማይ አልወረደችም የሚለው ሐሳብ አርያማዊት ናት ያሰኛል። አርያማዊት ናት ነው በአጠቃላይ እመቤታችን ክርስቶስ የተወለደ ከእመቤታችን በስጋ ነው። ስለዚህ የምንቀበለው ስጋ ወደ አማናዊ ነው። ትስብእቱን ይክዳል ነው። ትስብእቱን ይክዳል። ትስብእቱን የክርስቶስን ሰው መሆን የሚክር ነው። ከሰማይ አልወረደችም እሷ ሰው ናት የሚለውን ነው እንግዲህ እነሱ እንትን ያሉት ማለት ነው። እሱን እንትን አድርገው ከዚህ ወጥቶ መናገር ያሉት እሱን የነሱ እምነት አድርገው ከሰማይ እንደወረደች ስጋ እንዳለበሰች አድርጎ ከዚህ ወጥቶ ማስተማር በደል ክህደት
የማይሰራ ኃጢአት ነው ያሉ ብለው የገለጹት ራሳቸውን ወክለው ነው። ይሄ ሊቃውንቱ በደንብ አድርገው ያብራሩታል እንጂ እኛ እንዲህ ብለን የጻፍንበትም የለም እንዲህ አይነት አስተምሮ እንትን ያለበትም የለም። በቤተ ሚናስ ስም የታተመ መጽሐፍትም የሉንም። የቤተ ሚናስ መናንያን አባቶች እግዚአብሔር መጽሐፉ በአብዛኛው እናንተን በስም እየጠቀሰ የሚወቅስበት ቦታ ስላለ አድራሻው ማን ነው የሚናገረው ብዬ ሳስብ በዚህ መጽሐፍ ውስጥ ቤተ ሚናስን ነው ሊሆን የሚችለው ብዬ ተረድቼ ነው እንጂ እዚህ ጋር ስፔሲፊክሊ በስምም እሺ እሱም ብቻ አይደለም። ሌላም ገጽ 11 ላይ ይመስለኛል ሚስጥራተ ቤተክርስቲያን ምንኩስና ከሰባቱ ሚስጥራተ ቤተክርስቲያን አንዱ እንደሆነ የገለጹበት ምክንያት ሂደትም አለ። ከዛ በተፈጠረ በዚህ በሃይማኖቱ ምክንያት በየጊዜው የተነሱትን አለመግባባቶች እንደ ምክንያት አድርገው ማህበሩን የሰደቡበት ከአንድ የገዳማዊ በማይጠበቅ መልኩ ሃይማኖትን በማይወክል መልኩ አባቶችን የተሳደቡበት ያንቋሸሹበት ብዙ ቦታ ላይ ነው ያለው። እዚህ መጽሐፍ ላይ ብቻ አይደለም። ገጽ 11 እና አንዴ ላስታውሰው ምንኩስናን በበለጠ ለማስፋፋት ርዕሰ መነኮሳት አባ አንጦስ ለአባ ጳኩሚስ ለአባ ቴዎድሮስ ለአባ አረጋዊ ስርዓተ ምንኩስናን እያስተማሩ ትሩፋት እየሰሩ በምናኔ በግብረ ምንኩስና ተክተዋቸዋል። አባ አረጋዊም ለአባ ክርስቶስ ቤዛነ ለአባ መስቀል ሞዓ ለአባ ዮሐኒ ለአባ ተክለ ሃይማኖት ለአባ መድኃኒነ እግዚ ለአባ ሳሙኤልም ለአባ በኪሞስና ለደቀ መዛሙርቶቻቸው ስርዓተ ምንኩስናን አስተምረው ምንኩስናን አስፋፍተዋል። ለምሳሌ አባ ጣዕመ ክርስቶስ አባ ሚናስን እንዲህ እያለ ከጻድቁ ከአቡነ ሳሙኤል ዘዋልድባ ወላዲ አእላፍ አባትነት እስከ አሁን ስርዓቱ እንደቀጠለ ነው። ነገር ግን ይህ መሆኑ እየታወቀ ቤተ ሚናሶች ምንድነው እያሉ ያሉት እናንተን ማለት ነው። በምንኩስና አመጣጥ እንዲህ ከሆነ በቀኖና ቤተክርስቲያን የማይደገሙ ስርዓቶች ስንት ናቸው ብንል ጥምቀት፣ ክህነት፣ ተክሊል፣ ምንኩስናም አይደገምም። አንድ ጊዜ ብቻ ነው የሚሰጥ መንፈሳዊ ልደት ነው። ታዲያ ለምንድን ነው ቤተ ሚናሶች ቀኖና ቤተክርስቲያን ያፈረሱት ያፋለሱት? እውነታው በውስጣቸው የመናፍቃንና የጴንጤዎች ሰርጎ ገብነት ስላላቸው ነው። ምክንያቱም ስውር ዓላማቸው መስሎ በመግባት ቤተክርስቲያኗን ሪፎርም ማድረግ የሚል ዓላማቸውን ለማሳካት ነው። ከላይ የጠቀስናቸውን ቀኖና ቤተክርስቲያን በማፍረስ ያልተገባ ስርዓት ሲደግሙ ታይተዋልና ለዚህም ነው የሌላ እምነት ተከታዮች ሰርገው ገብተዋል ያልነው። እውነተኞች አባቶች አያደርጉትም። ይህ ያልንበት ምክንያት ወደፊት በሰፊው እናየዋለን። ነገር ግን እያለ ይቀጥላል። በዚህ ልክ ተገልጻችኋል ማለት ነው። መጽሐፉ ስላለው ነው ይቅርበሉኝ። ጥሩ ሐሳብ የደገምኩት አባቴ በደንብ አድርገው ያብራሩታል። ይህን ያሉበት መሰረታዊ ምክንያት አላቸው። ከነሱ እንግዲህ ቤተ ጣዕመ ክርስቶስ በእኛ ዘንድ እያወጡ ባሏቸው መጻሕፍቶችም ውስጥ ለውስጥም በሚያደርጉት ተግባር እንደገና ደግሞ አሁንም በተወገዘው በ2005 በተወገዘው መጽሐፍና በሌሎችም የሚያስተምሩት አስተምሮ የሚከተሉት የትስልስተ መለኮት ሕሳቤ ያለው ከቤተ ክርስቲያን አስተምሯችን ውጭ የሆነ የኑፋቄ ትምህርት ነው። የሚከተሉትም ምንፍቅና ነው ብለን እናምናለን። በስርዓትም የተገለጸ ስለሆነ ይህ እንዳለ ብዙ ጊዜ ቆይተናል። እንደተባለው በቤተ ክህነትም በቤተ መንግስትም ብዙ ጥረት አድርገን እንደ መፍትሄ በአፄ ኃይለ ሥላሴ ጊዜ ማህበሩ አንድ እንዲሆን የተደረገበት ሁኔታ ነበር። አንዱ ነን በምንኖርበት በአንድ ማህበር ስም በምንኖርበት ጊዜ በእነሱ በኩል አበምኔት የነበሩት ስርዓተ ምንኩስና ይፈጽማሉ። አንድ ላይ በነበርንበት ወቅት ስርዓተ ምንኩስና ሲፈጸም የነሱ አበምኔት የነበረ ስርዓተ ምንኩስና አንድ ቤት ነው በሚል ፈጸሙ። በወቅቱ ማለት ነው ምንኩስና በሚፈጸምበት ሰዓት በዛ ሰዓት ስርዓተ ምንኩስና የተፈጸመላቸው አባቶች ማህበሩ አሁንም በተለያዩ ውስጥ ለውስጥ ስራቸውንም ስላላቆሙ ሃይማኖቱንም ውስጥ ለውስጥ እያስፋፉ ስለነበር አብሮ መቀጠል አልተቻለም። ማህበሩ እንደ አዲስ እንዲከፈል ተደረገ። ማህበሩ ተከፈለ። የሀገር ሽማግሌ ገብቶበታል። የቤተ ክህነትም አካል የህግ አካልም ባለበት አብሮ በዚህ ሁኔታ መቀጠል ስለማይችሉ እንደ ወትሮ በየራሳቸው ይኖሩ ተብሎ ማህበሩ በነበረው ጥንት በነበረው ሲመለስ ቤተ ጣዕመ ክርስቶሶች እንግዲህ የተመለሱ የኑፋቄ አስተምሯቸውን አልተውትም እየተከተሉት ነው በሚል ነው እንግዲህ አብረን አንቀጥልም የሚለው ሐሳብ ይመጣ። በዛን ሰዓት ላይ ከነሱ ጋር መንኩሰው የነበሩት በቤተ ጣዕመ ማህበር አበምኔት ነው የመነኮሳችሁት፣ ስለዚህ ሃይማኖት ከሌላቸው ነው የመነኮሳችሁት፣ ምንኩስና ሊኖራቸው አይችልም
ምክንያቱም ከቤተ ጣማ ጋር ያለው መሰረታዊ ልዩነት የሃይማኖት ነው። አንድ ሰው ሃይማኖት ሳይኖረው ምስጢራተ ቤተክርስቲያን ሊፈጽም አይችልም። ስለዚህ እየገቡ የሚያገለግሉበት ሁኔታ ነበር። ትስልስተ መለኮት ወይም ሶስት መለኮት፣ አብ ራሱን የቻለ አምላክ ነው፣ ወልድ ራሱን የቻለ አምላክ ነው፣ መንፈስ ቅዱስም ራሱን የቻለ አምላክ ነው የሚል እሳቤን የያዘ አስተምሮ ይዘው የመጡት የተቀዳ ነው። ይሄ እንግዲህ ራሳቸው ያውቃሉ፣ ግን አስተምሮ የመጣ የዛን ጊዜ ነው። መጽሐፍም ስላሉኝ ነው። አዎ መጽሐፉን እንግዲህ መጽሐፉ ምን ይላል? እሺ ከዛን ጊዜ በኋላ እንግዲህ በመጽሐፍ ገልጠውታል። ለብዙ ዘመን ከ100 ዓመት በላይ ገዳሙ ላይ በዚህ የተነሳ ብዙ ጭቅጭቅ፣ ብዙ ሁከት እንደነበረ ያው ይታወቃል። አባቶቻችን በብዙ ፈተና ውስጥ አልፈዋል። ውስጥ ለውስጥ ነበር አስተምሮን ሲያራምዱት የነበረው። በዚህ ምክንያት ማህበሩ ተበትኖ ሲመለሱ ነው ይዞት የመጡት ማለት ነው እንጂ ዋልድባ ላይ የኑፋቄ ትምህርትም አልነበረም። በጌታችን በኢየሱስ ክርስቶስ ፈቃድ የተመሰረተ በቀናች ሃይማኖት በስርዓተ ገዳም በስርዓተ ገዳም ለዘመናት አባቶቻችን ገዳማችን ጠብቀው ያቆዩበት ሁኔታ ነበር የነበረው እና ከጊዜ በኋላ ግን የቤተ ጣማ ማህበር እየተዳከመ ሄዶ ማህበሩ ተበትኖ ቦታውን ለቀው ከሄዱት መነኮሳት መካከል 2ቱ ይዘውት የመጡት የኑፋቄ አስተምሮ ነው የሚል ነው እኛ የምናምነው። ከዛም በኋላ ያው ከጊዜ በኋላ እንደውም ቤተ መቅደስ ላይ እንግዲህ አንዲት ቤተክርስቲያን ናት። ታምረ ማርያም ሲነበብ በስመ አብ ወወልድ ወመንፈስ ቅዱስ ይሉና ዝም ነበር የሚሉት እና በዚህ የተነሳ ይባርኩልኝ አሐዱ አምላክ በል ይባል ነበርና አሐዱ አምላክ በል ዝም ሲል ይባርኩልኝ እስከ ማለት በትር እስከ ማንሳት የደረሰበትም ጊዜ እንደነበር አባቶቻችን ይነግሩናልና አሐዱ አምላክ በሉ በስመ አብ ወወልድ ወመንፈስ ቅዱስ ይሉና አሐዱ አምላክ አይሉ ቤተ ጣማ ክርስቶስ አንድ ቤተክርስቲያን ስለምናገለግል ማለት ነው። አሐዱ አምላክ የሚለውን ቅድም ትስልስተ ስላሉኝ ሰለስቱ አምላክ ነው የሚሉት ማለት ነው። እንግዲህ አብ ወልድ መንፈስ ቅዱስ ተብሎ በከዊን አንድ የሚያደርገው አሐዱ አምላክ ካልተባለ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ወደሚያስብል ያስሄዳል ነው። ወደ 9 አካላት ወደ 3 መለኮት ያስኬዳል ያስብላል ነው። ያስብላል ስለሆነ አሐዱ አምላክ ነው። እንግዲህ በአሐዱ አምላክ ዘአሐዱ ሰለስቱ ዘሰለስቱ አሐዱ ስለምንል ማለት ነው። 3 ሲሆኑ አንድ ሲሆኑ 3 እያልን ስለምናምን እንደዛም የደረሰበት ይሄ የሚሆነው በአንድ ቤተክርስቲያን ውስጥ በአንድ ቤተክርስቲያን እንደተባለው አንድ ቤተክርስቲያን ነው ያለው። ቅዳሴ እንዴት ነው? በዚህ ምክንያት እንግዲህ በእነዚህ ጋር እንደዚህ የተለየ ሃይማኖት ይዘዋል። ከኛ የተለየ ሃይማኖት ነው እያራመዱ ያሉት፣ ከእነዚህ ጋር አብረን አንቀጥልም በሚል የራሳቸውን እነዛ የተጨመሩት መነኮሳት ማህበር ያው ተለይቶ የራሳቸውን ቤት እንደነበረው ቤተ ጣማ ክርስቶስ በሚል የራሳቸውን እንትን ሊለዩ ይችላል ማለት ነው። እንደነበረው እንደወትሮ ማህበር የራሳቸውን ማህበር እኛ ተለየን ማለት ነው። በዚህ አይነት ሁኔታ ማህበራችንንም ወደ ሌላ ሃይማኖት እንዳይሉብን መለየት አለብን በሚል የራሳቸውን ማህበር ቤተ ጣማ ክርስቶስ እንደ አዲስ እንትን ብለዋል። ያ ሲሆን ግን በራሳቸው ሰሞን ያገለግላሉ። በአንድ ቤተ መቅደስ ላይ ሆነን ቅዳሴም የራሳቸው በሳምንት ነው። እነሱም በሰሞናቸው ይቀድሳሉ፣ እኛም በሰሞናችን እንቀድሳለን። እነሱ ማለት ነው በሳምንት ማለት ነው። በሳምንት አንድ ቀን ሳምንቱን ሙሉ እነሱ ያገለግላሉ እስከ እሑድ። አዎ እኛም ደግሞ ከሰኞ እስከ እሑድ። እነሱ ሲያገለግሉ እነሱ ሲቀድሱ እናንተ ታስቀድሳላችሁ? የኛ ማህበር አያስቀድስም። እሺ ማይጠንትም እናንተ ስትቀድሱስ የነሱ ማህበር መጥቶ ያስቀድሳል? ያስቀድሳል ይመጣሉ። ግን እኛ ይሄ ሃይማኖት ስለዚህ ቂም ያዛችሁ እናንተ ናችሁ። ሀዘን አለ። ምን አለ? በአንድ ቤተ መቅደስ ላይ ሌላ ሃይማኖት ካለው ጋር እነሱ እኮ አንድ ናችሁ ብለው የእናንተን መጥተው እያስቀደሱ እየቆረቡ ከሆነ ልዩነት የለም ማለት እኮ ነው። አለ እንጂ አሁን እኛ በእኛ ቅዳሴ እነሱ አይቆርቡም። እሺ ዞሮ ግን እየተመሳሰሉ ነው የሚኖሩት። በዚህ በግልጽ ትስልስተ መለኮት ወይም 3 መለኮትን ያስሄደናል ወይም እናምንበታለን ቢሉ እኛ አይደለም የምትከራከራቸው ቤተክርስቲያን ናት። ስለዚህ እያስመሰሉ ሃይማኖቱን እያስፋፉ ገዳሙን ለማጥፋት ነው ብለን ነው የምናስበው። እኛ በራሳቸው ሰሞን ያገለግላሉ። በአንድ ቤተ መቅደስ ላይ ሆነን ቅዳሴም የራሳቸው በሳምንት ነው። እነሱም በሰሞናቸው ይቀድሳሉ፣ እኛም በሰሞናችን እንቀድሳለን። በሰሞን ማለት ነው በሳምንት ማለት በሳምንት አንድ ቀን ሳምንቱን ሙሉ እነሱ ያገለግላሉ እስከ እሑድ። አዎ እኛም ደግሞ ከሰኞ እስከ እሑድ። እነሱ ሲያገለግሉ እነሱ ሲቀድሱ እናንተ ታስቀድሳላችሁ? የኛ ማህበር አያስቀድስም። እሺ ማይጠንትም እናንተ ስትቀድሱስ የነሱ ማህበር መጥቶ ያስቀድሳል? ያስቀድሳል ይመጣሉ። ግን እኛ ይሄ ሃይማኖት ስለዚህ ቂም ያዛችሁ እናንተ ናችሁ። ሀዘን አለ። ምን አለ? በአንድ ቤተ መቅደስ ላይ ሌላ ሃይማኖት ካለው ጋር እነሱ እኮ አንድ ናችሁ ብለው የእናንተን መጥተው እያስቀደሱ እየቆረቡ ከሆነ ልዩነት የለም ማለት እኮ ነው። አለ እንጂ አሁን እኛ በእኛ ቅዳሴ እነሱ አይቆርቡም። እሺ
ዞሮ ዞሮ ግን እየተመሳሰሉ ነው የሚኖሩት። በዚህ በግልጽ ትስልስተ መለኮት ወይም ሶስት መለኮትን ያስሄደናል ወይም እናምንበታለን ቢሉ እኛ አይደለም የምትከራከራቸው ቤተክርስቲያን ናት። ስለዚህ እያስመሰሉ ሃይማኖቱን እያስፋፉ ገዳሙን ለማጥፋት ነው ብለን ነው የምናስበው እኛ የምናምነው እንደዛ ስለሆነ ስለዚህ ማንኛውንም ነገር የኑፋቄ አስተምሮም እንደሌለባቸው በውጫዊ እንትናቸው ይሰብካሉ። ውስጥ ለውስጥ ግን ሃይማኖትን እያራመዱ እንደተባለ በ2005 ዓመተ ምህረት እኮ ይሄ መጽሐፍ በጋድ የወጣበት ሁኔታ ተፈጥሯል ማለት ነው። ለንደን ደብረ ጽዮን የምትባል ቤተክርስቲያን አለች እና ምዕመናኑ ለሁለቱ ተካፍሏል። የኛ ነው የሚል። ስለዚህ ወደ ፍርድ ቤት ሄዶ ጉዳዩ ግን ግለሰብ ይሁን ተቋም ይሁን ገዳም ይሁን ስላላወቅ አጣርተን መፍትሄ እንሰጣለን በሚል ያስተላለፈበት ዋናው ምክንያትም ይሄ ነው። የሚሰራው ስራ ውስጥ ላይ ያለው ነባራዊ ሁኔታና የሚናገሩት ንግግር አንድ ስላልሆነ ችግሩ ሳይፈታ ለዘመናት ቆይቷል። ቅድም አባቴ ጣዕመ ክርስቶስ ወደ ብሔሩ ሁሉ ወስደውት ነገሩ ትንሽ ጡዞ ነበረ ብለዋል። ቤተ ምናስ ያሉት አባቶችና ቤተ ጣዕማ ያሉት አባቶች ከየት የመጡ ደግሞም እንደ አባት በተለየ ደግሞ ዋልድባ እንደገባ ሰው ማንነት መጠየቅ ልክ ባይሆንም ግን ከተነሳ ደግሞ ማጥራቱ ተገቢ ነው። ቤተ ሚናስና ቤተ ጣዕማ የምር እንደው እኛ ገዳማውያን ስለሆን ጸቡን በእምነት ስም እናድርገው፣ ምክንያቱም መጣያ ምክንያቱ ሃይማኖት ቢሆን ያምርብናል በሚል ታስቦ ነው እንጂ ሐሳቡ ጸቡ ከውስጥ የፖለቲካ ነው የሚል ደግሞ ዱምዱምታ ሰማለሁ። ጉምጉምታም ሐሳቡ የእምነት መሸፈኛው መጣያ ምክንያቱ እኛ በፖለቲካ ብንጣላ አያምርብንም። አንተ እንዴት ቤተ ጣዕማ ውስጥ ቤተ ጣዕማ የፖለቲካ ሆነ ላለመባል ቤተ ጣዕማ የእምነት ጥያቄ አነሳ። ቤተ ምናስም ደግሞ በነገራችን ላይ መጽሐፉ ሙሉውን ሳነበው የተወሰነ ክፍሉን ባነበው ደስ ይለኛል፣ ጊዜ ለመቆጠብ ነው እንጂ መጽሐፉ በምንፍቅና የሚከሰው ቤተ ምናስን ደጋግሞ መጽሐፉ መጨረሻ ላይ በዚህ መጽሐፍ ካልታረሙና ይሄም መጽሐፍ የሚሰጠውን ምክር ካልተቀበሉ ቀጥሎ ቤተ ምናስ ውስጥ ያሉ አባቶች ውጭ ካሉ ከኦርቶዶክስ ውጭ ካሉ በምንፍቅና ህይወት ስም ሁሉ ጠቅሶ ከነማን ጋር እንደሚውሉ እናውቃለን፣ አዲስ አበባ ጎንደር እንደማን ጋር እንደሚገናኙ እንደሚመክሩ እናውቃለን ይላል። ይሄው በቤተ ጣዕማ ተጻፈ የተባለው ማለት ነው። ስለዚህ መጓተቻ ምክንያቱ ሃይማኖት ይሁን እንጂ ምክንያቱም ሁለታችሁም ማህበሩ በሃይማኖት ብትኖሩ ስለሆነ ነገሩ ግን የፖለቲካ ነው ደግሞ የሚለው አለ። አጥሩልኝ ይሄን። አመሰግናለሁ። እኔ ዙሮ ሰው መጽሐፍ ሲጽፍ መቼም ራሱን ኮን ነው የሚጽፋል ብዬ አላስብም። ለዘመናት የነበረ ቅሬታ እንደነበረ ካመጣጡ ጀምሮ ታሪክ ያለው በመጽሐፍ የተጻፈ እንደገና ሲኖሩበት የነበረ ህይወት መኖሩ እኛ በመረጃ አቅርበናል። ቤተ ጣዕመ ክርስቶስ የኑፋቄ አስተምሮ ይከተላሉ ስንልም ዝም ብለን ልብ ወለድና ከምንም ነገር ላይ ተነስተን እንዳልሆነ በመጽሐፍ ተመርኩዘን አሳይተናል። እንግዲህ አንድ ሰው እንዲህ ነው ለማለት በጭም የተጨበጠ ወይም የቃል ምስክርም ይሁን ወይም ደግሞ በእጅ የተጨበጠ የወረቀት ምስክርም ሊኖር ይገባል ብዬ አስባለሁ። በእነሱ በነገሮት ላይ የዚህ ጥንተ አብሶ አለባት ከሰማይ አልወረዳችም ብሎ መናገር መጽሐፍም የማይስተሰረይ ክህደት ነው የሚለው እናንተ ነው። መጽሐፉ እናንተ እንደምትሉ አድርጎ ነው የጻፈው። ያ መጽሐፍ በዚህ መጽሐፍ ላይ እንዲህ ብለው የጻፉት የሚል ነገር የለውም። እኛ ሊቃውንት እንዲህ ብለው የሚናገሩ አሉ እኮ ነው መጽሐፉ ሐሳቡ አይደል? እሺ ከላይ እኮ የመጣበትን ሐሳብ እንግዲህ ሊቃውንት ጉባኤ ማለት እንደተባለው ቅድም ገልጸናል። ኢትዮጵያ የምትመካባቸው በቤተ ክርስቲያኒቱ መዋቅር ስር ያሉ ሃይማኖታዊ ጉዳዮችን መርምረው አጣርተው የሚወገዘውን እንግዲህ የቆየ ችግር አለ። የቆየ ችግር ምንድነው ስንል አንድ ቤተ ጣዕማና ቤተ ሚናስ የሚባል ሁለት ቤት ነው ያለ። የሁለት ቤት የመጣበት ታሪኩ ከላይ ጀምሮ ሳይሆን አሁን ከቅርብ ያለውን እንነጋገር። የሁለት ቤት ከአንድ ላይ ስንኖር የሃይማኖት ችግር ከሁለታችን ላይ ተፈጠረ። ቅድም እንደጀመርኩለት ምንድነው የሃይማኖት ችግር የተፈጠረው? ትስልስተ መለኮት የሚል ሃይማኖት በውስጡ ላይ ፈለቀ።
በዚህ አባቶቻችን ሲከራከሩበት መከራ ሲያዩበት ዘመን መፍትሄ አልባ ዝም ብሎ ይኖራል። አንድ ጊዜ ሲፈረድባቸው አንድ ጊዜ ምን ሲሉ ያው መፍትሄ ሳይሰጥበት እስካሁን እስከኛ ዘመን ደረሰ። ያን ትስልስተ መለኮት ምንድን ነው? በዛው ይንገሩኝ። ጥሩ ነው። ትስልስተ መለኮት መለኮትን ማን ነው? አብ ወልድ መንፈስ ቅዱስን አንድነት የለ በሶስት መለኮት ሶስት መለኮት ማለት ነው ባጭሩ። ሶስት መለኮት ማለት ሶስት መለኮት ማለት ወደ ሌላው ሳንገባ ሶስት መለኮት የሚባል ሃይማኖት የለንም ነው። በዚህ እየተከራከሩ ሲኖሩ እርሶ ስንት መለኮት ነው ያለው ብለው ነው የሚያምኑት? እኛ እርሶም አባቶችም? አዎ እኛ አንድ መለኮት ነው። አንድ መለኮት። አዎ እንጂ ሶስት መለኮት አንልም። በስም በግብር በአካል ሶስት ናቸው። በባህሪ በህልውና በመለኮት አንድ ናቸው። ይሄ ነው አስተምሯችን፣ ቤተክርስቲያናችን የምትቀበለው ነው። ይሄ ግን ሲያከራክራቸው ቆየ። ከኛ ግን በይፋ በመጽሐፍ ወጣ። በመጽሐፍ ሲወጣ መጽሐፉን ይዘን ጠየቅናቸው። እኛን ቅድም እንደጀመርኩለት የለንበት ከሌላችሁበት አብረን ሂደን እናስወግዘው ስንል አንሄድም ብለው ቀሩ። እኛ መጥተን ለሲኖዶስ አቅርበን አስወግዘን ይሄ ቤተክርስቲያናችን አስተምሮ አይደለም፣ መጽሐፉም እንዳይፈት እንዳትሰጧቸው እነሱ መናፍቃን ናቸው፣ ለኛ ስጡን። በገርም በጣም ነው የሚያስገርም ያስጠላል ማሰራሩ። ደብዳቤያቸውን በማህተም ጨፍቀው ምእመናን ሲመጡ እስከ በረሃ እየሄዱ ነው። ይኸው ያመጣችሁት ገንዘብ ካለ ወደኛ እንዳይመጡ ወደ ቤተክርስቲያን እንዳይመጡና እንዳንካፈል በየበረሃው እየሄዱ ያው ቅሚያ ማለት ነው ይቀበሉታል። የሰዎች እንዴት ያለ ጠላት አደረባቸው እያልን እንገረማለን። አምጥተው ከቤታችን የሰጠን ይበቃ የለም። አሁን እነሱ ወስደው ይሄን አብዝተው ወስደው ምን ሊያደርጉ? ኃጢአት ብዛት ነው እንጂ የገንዘብ ብዛት እኮ የኃጢአት ብዛት ነው እያልን እናስባለን። እነሱ እናዝንባቸዋለን። ወሰድብን ብለን አንዳንድ ስጋዊ ስለሆነ መቼም አንዳንድ ለምንድን ነው ለኛ የመጣውን ሁሉ የሚቀሙ የሚሉ አይጠፉም። ይነሳል። ተውት። ለኛ የሚበቃ እየሰጥን ነው። እግዚአብሔር እየሰጥን ጥማችን አድረን አናውቅም፣ ታረዘንም አናውቅም፣ ተቸግረን አናውቅም። እያመጡ እየሰጥን አይደለም። ምንድነው የምንፈልገው? መኖር ነው። እሱን እያወደስን እሱን እየቀደስን የአቅማችንን ተግባራችንን እየሰራን